ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ሰላም ነው እንደላይ ከውላማን ሰላማችሁ ይብዛልኝ ያልኩኝ ዛሬ ይዤላችሁ የመጣሁት አብረን እንሰራ ኮሸሮ ነው። ለኮሸሮ የሚያስፈልገን ሩዝ፣ ምስር፣ መኮረኒና አደስ ምስር ማለት ነው። ድፍን ምስር እንቀቅላለን። በመጀመሪያ የሚበቃንን ያክል ይሄ ሸርሜ ነው ይባላል እንደያሳውት ቡኒ እናደርጋለን። ትንሽ የዝብዝ አጥንጠን የሚበቃንን ያክል መጠናት ይሄን ከለር ይዞልናል። ያዘጋጀነውን ሩዝ እንጨምራለን። ሩዛችን ጨምረናል። አሁን ማጅ ማረቅ እናደርጋለን። ግማሽ ማንኪያ ምን ጨመርኩ መሰላችሁ? ፍልፍል አስወድ እና ማጂ መረቅ ግማሽ ቦደር አውለናለኝ። ይሄ ማለት ነው እና ጨው አረኩኝ እላችኋለሁ። አሁን የፈላ ውሃ ይላል ኮራችን እዚህ ጋር ሄደናል። ምን ያደረኩበት መሰላችሁ? ነሻ አድርጌ አንድ ማንኪያ ሾርባ ማንኪያ ነሻ አድርጌ አዘጋጅቼዋለሁ። እጠብሳለሁ። ለምን ዱቄቱን የጨመርኩት ነሻ በቆላውን ክሽ ያረገዋል። ኮሸራችን ይኸው ደርሶልናላችኋለሁ። እዚህ ጋር ሽንኩርታችን እንጠብሳለን። አሁን በመቀጠል ምስሩን እናደርጋለን። እዚህ ጋር ማባያ ደግሞ ቲማቲም የተፈጨ እና ቲማቲም ሳይልፋ አርጌ ያለው ነጭ ሽንኩርት። አሁን ይሄን በርበሬ እናደርጋለን። ይሄ የሚጥምጣ ድልት ማለት ነው። ይሄን አንድ ማንኪያ አድርገን ይሆን በመቀጠል አንድ ማንኪ እናደርጋለን። ፍልፍል አስወድ ጨምሬያለሁ።